ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፋ እሽኩርምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩም ሳይገባት ምትለኝ ልብ ሳልል ከልቤም ሳልሰማት ወሬዋን ቀጠለች አለች እንዲህ አለች ልጄዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ኃይል ወጋ ተብሎ ተጨፍሮ ከቤት ተወጣና ከጫጫታው ከጋጋታው ከከተማው ጎዳና ምን ሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰ ምሽትህንም ይዘህ አንድ ሁለት ቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም አግዙ ዶሮዎችህ የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ